የአክቲቪስትነትን መክሊት እንዴት አገኘኸው? የብዙዎቻችን ችግር መክሊትን ፈልጎ አለማግኘት ነውና አንተ እንዴት ተገለጠልህ? እንዴትስ በዚህ መንገድ ልትሄድ ቻልክ? እስቲ ለተመልካቾቼ ግልጽ ብታደርግልን። የሚገርም አክቲቪስትነትን የጀመርኩት ገና የኬጂ ተማሪ እያለሁ። ለምሳሌ ሚስቶቻችን ሚሳ ሲያበሉ እኔ አልበላም ብዬ በተማሪዎች መሃል አምጻለሁ። በተማሪዎች ዙሪያ ሌላ ደግሞ ኬጂ ውስጥ የማይጠየቁ ጥያቄዎችን ይጠይቃቸዋለሁ እና በዛ ምክንያት ብዙ አስተማሪዎች ይጠምዱኛል። ለትምህርት እንድረዳን ስጠይቃቸው የነበሩትን ጥያቄዎችን ብናውቃቸው። ምክንያቱም ይህንን ፕሮግራም የሚከታተሉ ብዙ ህፃናት ስላሉ እንዴት አድርጎ ማድረግ እንዳለባቸው መማር ስለሚፈልጉ ጥያቄዎችን ብናውቃቸው ለጠቅላላ እውቀት ይሆነናል። ያው ለምሳሌ ሙስና ማለት ምን ማለት ነው ብዬ እጠይቃቸዋለሁ። የሚመልሱት መልስ ትክክለኛ ባይሆንም ማለት ነው። ሌላው ደግሞ አዲስ አበባ የማናት ብዬ ገና ኬጂቱ ተማሪ እያለ ጠይቃቸዋለሁ። ዛሬ እንደ አዲስ ጥያቄው ሲነሳ በጣም ነበር የሚገርመኝ፣ በጣም ነበር የሚያስቀኝ። ምክንያቱም የዛሬ 40 ዓመት ሳነሳ የነበረው ጥያቄ ማለት ነው። እነኛው የማስታውሰው ጥያቄ በእንቅልፍ ሰዓታችን ተማሪዎች ሁሉም ስተኙ እኔ አልተኛም፣ ከሞትን በኋላ ወዴት ነው የምንሄደው የሚለውን ጥያቄ አንስቼ ከአስተማሪዎች ጋር ዲስከስ አደረግ ነበር። አክቲቪስትነቴ ማመፄ ጥያቄዎቹን ራይዝ ማድረጌና ሰዎችን ግራ ማጋባትና ማወናበድ የጀመርኩት ገና ኬጂ ተማሪ ያለው ነው ማለት ይቻላል። በጣም ይገርማል። ስለዚህ ፎቶ ምን ያስታውሳሉ? በአጭሩ ቢያስረዱን ምን ነበር የተፈጠረው? በጣም የሚገርም ፎቶ ነው። ይሄ እንዴት እንደተከሰተ ታውቃለህ? 9ኛ ክፍል ያለው በእውነት በጣም ያስቃል። 9ኛ ክፍል ያለው የተማሪ ምሳ ዕቃ በልቼ ተያዝኩ። ወይኔ ወይኔ ወይኔ! እውነት ያንን ጊዜ ሳስብ አሁንም በእውነት እንባይ ይመጣል። እና ተያዝኩና የሚገርም ነገር ለቅጣት ብሎ የንብ ቀፎ ውስጥ ነው የከተቱኝ። እና በጣም የሚገርመው ነገር ከንብ ቀፎ ውስጥ እንደወጣው ነበር ያነሱኝ። በዛች በ15 ደቂቃ ውስጥ በጣም የሚገርም ነገር ብዙ የንብ ጓደኞችን አፍርቻለሁ። እንዲያውም ከአንዳንዶቹ ጋር እስካሁን ድረስ እንደዋወላለን። አሁን በጣም የሚገርም ነገር ንብ ቀፎ የለም፣ ግን ጥሩ የአቀጣጥ ስርዓት ነበር የዘረጉት በእውነት። እስኪ ስለ ቤተሰቦች ስለ አስተዳደግ የምታስታውሰውና የምታውቃቸው ነገሮች ካሉ ብታስረዳን። ገና አሁን ነው ያሳከኝ። ምናልባት ይሄን ጥያቄ ስመልስልህ ባክስትሬን የነገርኩ እንባዬን ሊመጣውላ ይችላል። የሚገርም ምን እንዳሉ ታውቃለህ? አንተን ለማሳደግ የከፈልነው ዋጋ አሉ ቤተሰቦቼ ማለት ነው። ሼም ይዟቸው እኮ ነው እኔን ለማሳደግ የከፈሉት የእንጨት ብዛት እኔን የማውቀው። እኔ እኮ መግረፊያዬን ከዛፍ ገንጥዬ ይዤ መጥቼ የሚገረፍ ሰው ነበርኩ እኮ። ከዛም ደግሞ የቀጠነ አመጣ ተብዬ ድጋሚ ሂድ ወፍራሙን አምጣ ተብዬ በወፍራሙ ደግሞ ይደገመኛል። ለራሴ ወፍራም እንጨት ይዤ የሚሄድ ጀግና ሰው ነበርኩ እኮ። መጨረሻ ላይ ደግሞ ምን ያደርጋሉ? ሐሙስ ቀን ይሁን ብቻ ቀኑን ረስቻለሁ፣ የገበያ ቀን ነው ብሎ መርካቶ ወረዱ። መርካቶ ወርደው አይተው ጠንከር ያለውን ጠን ረዘም ያለውን አይተው ተከራክረው የሚቀንሰውን ጠንካራውን የበግ አለንጋ ገዝተው አምጥቶ ቤት አንጠለጠሉ። በፒንሳ ጥፍሬን መንቀል ምናምን እኮ በጣም ይሄ ሲምፕል ነገር ነው፣ ለኔ የተለመደ ነገር ነው። እንዲያውም እንትኔ አነስ ብሎባቸው ነው እንጂ ሃይላንድ ቢያንጠለጥሉ ምቾታቸው ነው። ብቻ ብዙ ዋጋ ከፍለናል፣ ብዙ መስዋዕትነት ከፍለናል እንጂ ዝም ብለን አላደግንም። በጣም የሚገርም ነገር በስራ ተበሳጭተው መጥተው እኮ በስራ ላይ የነበረውን ንዴታቸውን እኮ የሚያበርዱት በእኔ ላይ እኮ። አንድ አባት በልጆቹ ላይ የራሱን የሆነ የማስፈራት ስራ መፍጠር አለበት። ለምሳሌ የኔን አባት ብትወስድ በእያንዳንዱ እንቅስቃሴ ውስጥ አባቴን አስበዋለሁ። በእያንዳንዱ የአካል ክፍሎች ውስጥ የእሱ አሻራ በጉልህ ይታያል። እዚህም አመሰግነዋለሁ። አንዴ ምን ገጠመኝ መሰለ? አፍንጫዬን በተስታ መጥቶኝ የአንጎሌ ውሃ ፈሶ ነበረና አንዴ ሃይበላውን መጥቶኝ እስከ ቅርብ ጊዜ አላይም ነበር። አሁን እኔ የማይ ይመስላለሁ እንጂ ወደ 9 ሰው ሆነ ነው የምትታየኝ። አንገቴን እኮ ቀጭቶብኝ ለ12 ዓመት ወደኋላ ዞሬ ነበር የማየው። ይህን የመሳሰሉ ጨከን ያሉ ቅጣቶቹን ያሳለፍኩ ሰው ነኝ። እኔ አሁን ለአባቴ መጥፎ ነገር ለማውራት ሳይሆን እንዴት አይነት ግንኙነት እንደነበረንና አባቴ እኔን አካለ ጎደሎ ከማድረግ በዘለለ መሪን የወጣው ትውልድ እንዳልሆን የራሱን አሻራ አስቀምጧል ባይ ነኝ። ከቤተሰቦች የተማርከው አስተማሪ ነገር ካለ ብታስረዳና ብትነግረን። እኔ የተማርኩት ነገር ቢኖር ልጆቻችን ለመምታት አንሳሳ። ልጆቻችን ዱላ የማግኘት ህገ መንግስታዊ የዜግነት መብታቸውን መሆኑን አውቀን እያነሳን እናፍርጣቸው የምለውን መልእክት ለማስተላለፍ ነው።
ማንኛውም አይነት ማቴሪያል አጠገባችን ያለውን ብንጠቀም ምንም ችግር የለውም። 9 ቁጥር ፌሮ አንስቶ ማለት ነው። ልጆቻችን አካለ ጎደሎም ሆኖ ስርዓት ካላቸው ለኛ ስኬት ነው ማለት ነው። በእውነት እርሶን የመሰለ የአደባባይ ምሁር ቃሎትን ሊሰጡ እዚህ ድረስ ስለመጡ በጣም ነው የምናመሰግነው። ይመቾትም ለማለት ነው የሚፈልገው። ግቡልኝ። አባትህ እንዳልመስልህ አፈርጣለሁ።